በዛሬ የእንጦጦ ቆይታችን የምንመለከተው የመጀመሪያ ባህር ዛፍ ነው ተብሎ የሚታሰበው ወይም ደግሞ ወደ ኢትዮጵያ ባህር ዛፍ ከአውስትራሊያ እንደገባ ይታወቃል። ቢሆንም ግን ያ የመጣው ባህር ዛፍ መጀመሪያ የተተከለበትን ቦታ የምንጎበኝ ይሆናል። ከዚህም በተጨማሪ ደግሞ አጼ ምኒልክ ይኖሩበት የነበረው መኖሪያ ቤታቸው እንግዶችን የሚጋብዙበትን አዳራሽ የምንጎበኝ ይሆናል ማለት ነው። ከኔ ጋር አብራችሁ ቆዩ። ወደ ቦታው እንጓዛለን። አሁን የሚገኘው እንጦጦ ማርያም ቤተክርስቲያን ሲሆን አሁን የሚገኘው እንጦጦ ማርያም ቤተክርስቲያን አካባቢ ነው። ወደ ሙዚየሙ ስገቡ መጀመሪያ በር ላይ ትኬት ትቆርጣላችሁ። አሁን እኛም ትኬት ቆርጠናል እንገባለን። የመጀመሪያው የአጼ ምኒልክ የተለያዩ የንግስና ዘመናቸው ላይ አድዋ ሲሄዱ ይዘውት የሄዱት ባንዲራ፣ አድዋ ሲሄዱ ይዘውት የሄዱት የማርያም ስዕል እንዲሁም ደግሞ በአድዋ ወቅት በየቦታው የተንቀሳቀሱ ነበር ቤተክርስቲያን የሚሰራው ወይም ደግሞ ወደ አድዋ ሲጓዙ ሲሄዱ ተንቀሳቃሽ ቤተክርስቲያን ነገር ነበር ማለት ነው። ስለዚህ ያ ቤተክርስቲያን ድንኳን የሚጣልበት እሱን ትመለከታላችሁ። ውስጥ ላይ መግባት ስለማይቻል ነው። እንዲሁም ደግሞ አሁን የምንመለከታት የማርያም ቤተክርስቲያን ስትመረቅ በምርቃት ወቅት ከ5395 በላይ ያህል ከብቶች እንደታረዱና ለ3 ወር ያህል እንደተበላ ነው የሚታወቀው። ስለዚህ ይህም በሙዚየም ውስጥ ገቡ የምትመለከቱት ይሆናል። ቪዲዮ ማንሳትና ፎቶ ማንሳት ስለማይቻል ነው አሁን እኔም ነግራችሁ። ስለዚህ በቦታው ላይ ስትገኙ በወቅቱ ተይዞ የተሄደው ባንዲራ፣ የማርያም ስዕል ይዘውት የሄዱት እንዲሁም ደግሞ ጎራዴዎች የተጠቀሙባቸው በወቅቱ ይዘውት የነበሩ መሳሪያዎች፣ የተለያዩ የአጼ ምኒልክ የሚተኙበት የነበረውን አልጋ እንዲሁም ደግሞ በወቅቱ ሲጠቀሙበት የነበረውን ነጋሪት የምትመለከቱ ይሆናል ማለት ነው። ከዚህ በመቀጠል አሁን የምንጓዘው ወደ አዳራሹ እንሄዳለን። አዳራሹና የመጀመሪያው ባህር ዛፍ ተብሎ የሚታሰበው ቦታ ነው። ተከተሉኝ። አሁን ይሄ የምትመለከቱት ስፍራ በመኳንንቶች መሳፍንቶች ይመገቡበት የነበረው አዳራሽ ነው። እንዲህ ውስጡ ገብታ እንደምናየው ይሄ የምታዩት ጠጅ የሚጠመቅበት ነው። እንዲሁም ደግሞ የተለያዩ ምግቦች የሚጠመቅበት፣ ግድግዳው ላይ ደግሞ ስጋ የሚንጠለጠልበት ነው። እንዲሁም መኳንንቶች እዚህ ጋር ገብቶ ሁሉም ራስ መኳንንት ራሶች መሳፍንቶች የተለያየ የራሳቸው እንደ ስልጣን ደረጃቸው የሚመገቡበትን ቦታ የተለያየ ነው። ቦታ አለው ማለት ነው። የሚገርመው ነገር ግን ይሄ የምትመለከቱት ባህር ዛፍ የመጀመሪያ ከአውስትራሊያ የመጣው ባህር ዛፍ ነው ተብሎ ይታሰባል። 4 ሰው ወይም 5 ሰው ያህል በጭብጥ ቢሞላው ነው ማለት እጅ ለእጅ ተያይዘው 4 ሰው ወይም 5 ሰው ቢሞላው ነው። በጣም ወፍራም ነው። ከ100 ዓመት በላይ እድሜ ይኖረዋል ማለት ነው። መጀመሪያ ከአውስትራሊያ ሲመጣ በተለያዩ በተጓዦች ወይም ደግሞ በሚኒስትሮች አማካይነት ተብሎ ይነገራል። ቢሆንም ግን መጀመሪያ የተተከለው እዚህ ቦታ ላይ ይሄ ባህር ዛፍ ነው ተብሎ ይታሰባል ማለት ነው። ስለዚህ በአካባቢያቸው የምትመለከቱት እያንዳንዱ ባህር ዛፍ የዚህ የልጅ ልጆች ናቸው ማለት ነው ማለት ነው። ስለዚህ ይሄ ይመስላል ማለት ነው የዛሬ ጉብኝቴ። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳረሱ። በሌላ ቪዲዮ እስክንገናኝ ድረስ ባባይ ቻው።